ኢቲኤፍሲ2 አሁን ለዚህ ምሽት አለመጓጓት አይቻልም። ባይዘው በቃ አሁን የነሱስ ማለት ፕሮግረሱ ይታያል። ፋይተሮቹን አይታቸዋል። ብራንዲንጉ በጣም በቃ ኢትስ ላይክ በጣም የሚገርም ነውና አለመጓጓት አይቻልም። ኢትስ ጎይንግ ቱ ቢ አ ናይት ቱ ሪሜምበር። በቃ መኖር ያለባችሁ ኢቨንት ነው ይሄ ኢቨንት ማለት ነው። ሶ አሁን እኔ ስለሱ አይደለም ላወራ የመጣሁት። ይሄ ስለ ፌስ ኦፍ ልንገራችሁ። ስለ ፌስ ኦፍ ምንድነው? ለምንድነው የሚዘጋጀው? ለምንድነው ጥቅሙ? ፌስ ኦፍ ማለት የምትጣላውን ወይ ደግሞ የምትወዳደረውን ሰውዬ ፌስ ቱ ፌስ ማየት እንደዚህ አይኑን እያየህ እንደዚህ በቃ እኔ አንተ ሚስጥርን አውቀዋለሁ። በቃ ለነፍስ አባትህ የማትናገረውን ሚስጥር አውቀዋለሁ እና ደግሞ ደበድብሃለሁ የምትልበት እንደዚህ የሚነካከው ልክ ጸጋ ተልከሰከሰች አይነት ካለች በቃ እንጂ እንትን አይደለም። ይሄ ፕሪካም የሚባል ይሄ ልክ እያስኬድክ አምልጣህ የምትወጣው እንትን አለች ርጭት የምታረጋት እንደዛ አይደለም። እንደዛ ልክ እንዳገኘው መማታት አይደለም። this is a time to intimidate የምታስፈራራው ሰዓት ነው። አያሃለው እያየው ነው የምትልበት ሰዓት ነው። ልክ ጆኒ ሲነሳ 9 ይሄን ግባብዳ ሰዎች ከዛ በኋላ ጌች ከዛ በኋላ ደግሞ አሹ በዛ በኩል ዛሬ በመታ እንደዛ አይደለም። በቃ እኔ ያንተ የደበቅከው ሚስጥር አውቀዋለሁ። ኢቢኤስ ባያገኘው አንተ የደበካትን ህፃን ልጅ አመጣታለሁ ከሆነ ቦታ ብለህ በአይን ነው ግን እንደዛ ይወቀኔ መድኃኒዓለም እርጉም ልጅ እኮ ነው። እርጉም የተረገመ መድኃኒዓለም። ይሄኛው ቪዲዮ ደግሞ ኢቲኤፍሲ ላይ ሳውንድ ለሰራው ሰውዬ ነው። ሳውንድ ይሄ ማይክሮፎን ሃንድል ስታደርግ ለነበር ምንድነው አንተ ምንድነው? ይሄ ሁሉ እዛ ስቴጅ ላይ ያሉ ሰዎች 20 ሚሊዮን ኦር 30 ሚሊዮን ወርዝ የሚያደርጉ ሰዎች ናቸው። ባይዘው እዛ ፋይት ስቴጅ ላይ ያሉ ሴዶ ታይላንድ ሄዶ ተለማምዶ መጥቶ ውትፍ አሳይቶ መጥቶ ውትፍ ነቃይ ተዘጋጅቶ ተነቅሎለት የጆኒ ጁጁን እንኳን አልጀመረም። የሱን ጉድ አልጀመረም። ይሄ ሁሉ ነገር ማይክ የሚያዘጋጀው ሰውዬ ተቆንኗል። ሴዶ አሁን አሪፍ ነገር ሊነግረን በቃ ይሄ ሃርት ፌልት የሆነ ነገር ሊናገር ማለት ነው። በቃ ምንድነው ፈጣሪ ከሁሉም ይበልጣል እና ማንንም አልሰማም ምናምን አይነት ነገር ሊያወራ ሲል ፈጣሪ አሹ ደግሞ ኖ በዚህኛው ነው ፈጣሪ አሁን ኦኬ ይሄ በጣም አሪፍ ይመስለኛል። የቪዲዮ እንቀጥላለን። እዛ ቀን ከሚካሄዱት ፋይቶች በሙሉ ማለት ነው በጣም በጉጉት በቃ ከልቤ በጉጉት የምጠብቀው በጣም ኤክሳይትድ ሆኜ የምጠብቀው ፋይት ይሄን ፋይት ነው። ባይ ዘ ዌይ ከምር ነው። አም ሶሪ ሴዶና ጆኒ አይኖ ሜን ኢቨንት ናችሁ። በጣም አሪፍ ፋይት ነው የምታሳዩ ምናምን፣ ግን ይሄኛው ፋይት በቃ ከልቤ የምጠብቀው ፋይት ነው። በቃ እንዴት ልበላችሁ ሲጀምር እንትናቸው ይሄ ትራሽ ቶካቸው ላይ ያለው ስነ ስርዓት በመጀመሪያ በሴትነት አክብሬ ነው ሌላ ነገር አለ። በሴትነትሽ አከብርሻለሁ ግን አፍንጫሽን ነው ማወልቅሽ ማለት ነው። ሲቀጥል ደግሞ ምንም አሁን ያንን ጨዋታ ራስ ብታሸንፊ ራሱ ባልሽ ስለኔ እንደሚያስብ እንድታቂ ይፈልጋል። ባይተው በቃ ሌላ ነገር የለም። ከብሬ እና እሺ እናንተስ በጣም ከልባችሁ እየጠበቃችሁት ያለው ፋይት የትኛው ነው? ኮሜንት ላይ ያስቀምጡልኝ። ኦኬ ይሄ አሪፍ ነው። እስካሁን ካየናችሁ አሪፍ ነው። ንቃተ በጥፊ ተማታ ብላችሁ የምትዘግቡ ሰዎች ንቃተ በጥፊ ተማታ ብላችሁ የምትናገሩ ሰው እረፉ። በቃ ይሄ ጥፊ አይደለም፣ ይሄ ጥፊ መረገው ነው። ንቃተ መረገው ነው የሚባለው። ይኸውላችሁ አሁን ኦፊሻሊ ማለት ነው እኔ የሌሎቹን ፋይቶች አልወሰንኩም። እኔ ግን የሮቤል ደጋፊ በቃ ኦፊሻሊ ይሄኛውን ስፔሲፊክ ይሄኛውን ፋይት ለሮቤል ነው። ኢትስ ናት ኢቭን አባውት ስለተመታ በጥፊ ስለተመረገ አይደለም። እኔ ራሱ ተሳሳትኩ። ስለተመረገ ምናምን አይደለም። ሮቤል ንቃተ ህሊና ሲመጣ እንደሚመታው አውቆ ነው የመጣው። ባይዘው አውቆ ነው የመጣው። ምክንያቱም ይኸውላችሁ መጣ ገባ እንደዚህ ያለ ከዛ ልክ ፊት ለፊት ሊታዩ ሲሉ እንትኑን አስተካከለ። እቺ ውትፍ እንደሌለው አረጋገጠ። እንደዚህ ምክንያቱም ሲመርገው እንድና ይፈልገው ነው። ገብቷችኋል? እንደዚህ ያስተካከለና ከዛ ይኸውላችሁ
ሲመታው ያለውን ሲለካ ነው ጌች ለዚህ ነው የጠራኸኝ ነው እንደዚህ ነው። ከዛ በፊት ፕሬስ ኮንፈረንሱ ላይ ማለት ነው አማርኛው ሁላ ሲቸግረው ነበር ማለት። ከዛ ግን ቀጥ አድርጎ በቃ አማርኛ ያለብንን ተግዳሮትና ማነቆ ሁላችንም ያለምንም ያላለሰለሰ ጥረት እንዘጋዋለን። እኔ የሮቤል አንድ ሰው እንዳይናገረኝ የሮቤል ዘንድሮ ማነው ጉድ የለም። ዘንድሮ ገና ማናየው ማንሰማው ጉድ የለም። ፋይቱን ደግሞ ሃይማኖትና ዘር ለማድረግ የምትሞክሩ ሰዎች ማለት ነው። እኔ እግዚአብሔር የሚገርመኝ ነገር ምን ታውቃላችሁ? ጥላቻ ይሄ ሱስ ነው የሚሆንባችሁ። ወደፊት ሱስ ነው የሚሆንባችሁ። ይሄ አጥር የለውም። ይሄ ጥላቻ አጥር የለውም እና ይመጣል ሁሉ ቦታ ባይዘው። ይሄ ፋይት ስለሆነ ምናምን ነገር አይደለም። እነ ንቃተ ህሊና እነ ጆ እነ ሴዶ ምናምን ነገር ቁንጅና ውድድር ራሱ ቢወዳደሩ ማለት ነው እንደዚህ ይያል ውድድር ቢወዳደሩ ራሱ ይመጣል። ይሄ እኮ የእስላም ጥላቻ ኦርቶዶክስን የበታች ለማድረግ ለፕሮቴስታንቲዝም ያለችው ንቀት ተብሎ ይመጣል። ባይዘው እውነቴን ነው። አንድ ሃይማኖተኛ መገኘት የሌለበት ቦታ ቢኖር እዚህ ፋይት ላይ ነው። ባይዘው ሃይማኖት መግባት የሌለበት ቦታ ቢኖር ይሄ ፋይት እሱን ተውት። እኔ ሎጂካሊ ሆኜ ማለት ሎጂካሊ ምናምን ሳይሆን እኔ የሆነ ማለት እርግጠኛ ሆኜ የሆነ ነገር ልንገራችሁ። ምንም በአደባባይ ይሄ የኔ ፈጣሪ ነው ብላችሁ የምትናገሩትም ፈጣሪ አምልኮት ይኖራችሁ፣ ቤታችሁ ተደብቃችሁ በኤርገንዶም አምልኮት አንጠልጥላችሁ ኤርገንዶ የፈጠረን አምልኩ። እኔ የምጽሐፍ ላይ ኢቲኤፍሲቱ የማን ደጋፊ ነበራችሁ ተብሎ አይጠየቅም። ባይዘው እውነቴን ነው። በእርግጠኝነት ነው የምነግራችሁ። ይሄ እርግጠኛ ሆኜ ነው። ምክንያቱም ማለት ነው አይመለከት። እሱን ተውት። ጌች ትላንትና ሱፍ አድርጎ ክሊቬጅ እዚህ ጋር ክሊቬጅ የሚያሳይ የዚህ ሰውዬ ፋይት ለማን ደገፋችሁ ተብሎ አሁን ትጠየቃላችሁ። እውነቴን እኮ ነው። ፈጣሪ ራሱ አይረሳውም። ጌችን ያስታውሰዋል። ባይዘው ጌች ያዘጋጀውን ፋይት የማን ነበር? ጌች ፎሎ ሁለተኛውን የማን ነበር? አትጠየቁም። በቃ እስቲ ተውን። አሁን እኛ በሃይማኖት በዘር ተከፋፍለን እንትን ማለት የማንፈልግ ሰዎች እስቲ እንዝናና። ትንሽ እውነቴን እኮ አየር ላይ ዘጋተ። እንደዚህ ነገር ይሄ ሃርድ የሆነ ልጅ ማለት ነው። እሺ እንቀጥላለን። ያው ላይክ ያደርጋችሁ ቪዲዮ እና ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። የዚህ ቤት ፋሚሊ መሆናችሁ እንዳይረሳ። ቪዲዮን ላይክ በማድረግ ጀምሩ። ይመቻችሁ። የዛሬው ሰይፉ ኦን ኢቢኤስ ኤፒሶድ ደግሞ በማነቃቂያ ቃሎችና በመመጻደቅ በሚመስሉ አባባሎች የተሞላ ማለት ነው። ምን አሉ አንድ ቦታ ላይ እኔ ስለ ህይወቴ ሳካፍል አንዳንዱ ሰው የትችት ጠጠር ሊወረውርብኝ ይሞክራል። ከዛ የትችት ጠጠሩን ሰብስቤ ቤት ሰራሁበት። አረባካችሁ አሁን በዚህ ቪዲዮ ግራውንድ ፕላትፎርም ነው የምትሰሩት። ስሙኝ፣ እውነቴን ይሄን ኤፒሶድ ይሄን ኢንተርቪው ማለት ነው በምን አይነት ሙድ ላይ ሆናችሁ አያችሁት ነው የሚወስነው። በቃ እንደው ህይወት እንደው ሰው በቃ ብላችሁ ማዘን ፈልጋችሁ ካያችሁት እንጦሮጦስ ውስጥ ነው የሚከታችሁ። እንደው ልበረታታ፣ ከሰው ኤክስፒሪየንስ ልማር፣ ሰው አልፎ ብዙ ነገር አልፎ ጠንካራ ሆኖ ቆንጆ ሆኖ ሊቆም ይችላል ብላችሁ ደግሞ ካያችሁት በጣም ሊያበረታታችሁ የሚችል አይነት ኤፒሶድ ነው። አንተ እንዴት አየህ? እኔ ኮሜዲያን ሰይፈ አያችሁ። እኔ አሁን ኮሜዲያን ሰይፈ ምን አየህ ነው ጥያቄ። እዛ ኤፒሶድ ላይ ምን አየህ? እሱን ልመልስላችሁ። እሺ፣ የመጀመሪያው ክፍል ላይ እኔ ቤተሰብ የለኝም፣ ምንም አንድ ቤተሰብ የለኝም ምናምን አለች። እሺ፣ ከዛ በቤተሰብ ጫና ነው ኢንጂነሪንግ የተማርኩት አለች። ደግሞ እንዴ ማን ነው እነማን ናቸው? ከዛ ሁለተኛው በጣም የሚያስቀው ፓርት ልንገራችሁ። ሁለተኛው ልክ ዩቲዩብ ላይ 1 ሰዓት ከ4 ደቂቃ ከ28 ሰከንድ ላይ 1 ሰዓት ከ4 ደቂቃ ከ28 ሰከንድ ላይ ሄዳችሁ ልክ ስታዩት አሁን ያስቸገረኝ ያለው ታዋቂ ሰውዬ እሱን ከተናገርኩ በኋላ ብዙ ታዋቂዎች ሜሴጃቸው ክሊር አደረጉ።
እኔ አይ ዶንት ቲንክ በህይወት ያሉት ብቻ አይመስልኝም የሞቱትም ሐዋርያው ጳውሎስ አቀስ የዚህ ልጅ በዚህ ድረስ ይሰው ሰይፉ ላይ አይታችኋል። ይሄ ባለሙያ ሲቀርብ ባለሙያ ላይክ ወይ ዶክተር ወይ ሳይካትሪስት ወይ ትዳር ፊክስ የሚያደርግ ይሄ የትዳር አማካሪ ወይ የህግ ባለሙያ ምናምን ነገር ሲቀርቡ አይ ዶንት ቲንክ ጊዜ የሚበቃቸው የሚመስላቸው አይመስለኝም። እና ከመጋረጃ ውስጥ ነው እያወሩ መምጣት የሚጀምሩ። አሁን ዛሬ ትዕግስት ዋልተ ንጉስ ነበረች የቀረበችው። ትዕግስት ዋልተ ንጉስን ካላወቃችኋት እና ዋሻ ውስጥ የምትኖሩ ከሆነ ከዋሻ ውስጥ ውጡና ትዕግስት ዋልተ ንጉስ ወቁ። በጣም ጸዴ ሰው፣ በጣም የሚገርም ጻፍ። ከዛ በኋላ ሚዲያ ፐርሰናሊቲ ሳይኮሎጂስት ነገር ነው። ከዛ ነው እያወራች የመጣችሁ። እንደዚህ ነው የመጣችሁ ከስመጣ በያሉበት ቦታ አሁን እንደ ቀልድ የምናየው ነገር አይደለም። እነዚህ አይነት ችግሮች ሰላም ነው። ሱራፊ ስማሉ ሰይፉ ትዳር ፊክስ የሚያደርገውም እንደዛ ነው። ትዳር ፊክስ የሚያደርገውማ አይ ቲንክ ቤት ነው የሚጀምረው መሰለኝ። እሱ ትንሽ ይቆያል። ሴትዮዋ በራሷ ሆዷ ውስጥ ያለ ሀሳብ አለ፣ እሱ አልነገራትም። ይሄኛውን ማየቴ ደግሞ የኔ ጥፋት ነው። ይሄኛውን ፕሮግራም ማየት የኔ ጥፋት፣ ምክንያቱም ማለት ነው ነግረውኛል። ኢቢኤስም ተናግረዋል፣ እነሱም ልጆቹም ያሉበትን ስቴት አውቃለሁ። በቃ ማየቴ የኔ ጥፋት ነው። በቃ ምክንያቱም በራሴ ዋይፋይ በምከፍለው የምከፍልበት ቤት ኪራይ ተከራይቼ ግብር እየከፈልኩ ይሄንን አይቶ መበሳጨት የኔ ጥፋት ነው። በቃ እውነቱን ነው። ምክንያቱም እነዚህ ሰዎች ሞቅ ያለ ፍቅር ውስጥ ናቸው። በቃ ትኩስ የሚባለው ፍቅር ውስጥ ማለት ነው። በቃ እኔ ልቃጠልልህ ሳይሆን ሚጥሚጣውን ራሱ ሚጥሚጣው ያለበት ይሄ እርሻ ጋር ሄዳ ሚጥሚጣውን ብትቆጣው ራሱ ደስ ይላታል። ምንድነው የኔን አባት ለማቃጠል ብለህ ነው የምታድገው ነው? ስነ ስርዓታችሁ ብትይዙ ይሻላችኋል። በቃ እንደዚህ ናቸው። እንደዚህ ባሉበት ሰዓት ላይ እኔ ይሄንን ቪዲዮ ከፍቼ ማለት የኔ ጥፋት ነው። ምክንያቱም ገብቷችኋል። ምክንያቱም አሁን ዘፈን ራሱ ስለነሱ ነው የሚመስላችሁ። በቃ በፍቅርሽ ሰንሰለት ሲጀምር ይኸውልህ በጣም ታለንትድ ነው። በጣም ጎበዝ ነው። ግን የኔ ፍቅር በሱ ውስጥ ሆኖ እየወጣ ስለሆነ ነው እንደዚህ ድምጹ እንደዚህ አይነት ስቴት ላይ ያሉ ሰዎች ስሳደብ የነበረው ስድብ ድካይ አያችሁታ። እኔ የተረገበ ልጅ ይዟል። እና የዛሬ ቪዲዮአችን የሚመስል ነበር። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳረሱ። ይመቻችሁ።